አዶናይም ተፈታ፣ ጆን ዳንኤልም ተፈታ፣ ሁሉ ነገር ተፈታ። እግዚአብሔር ይመስገን። በገና ጾም እመቤቴ ድንግል ማርያም 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 ባለበት አንደበቱ አላሳፈረችንም፣ ተፈታ። እግዚአብሔር ይመስገን። አዶናይ እንኳን ለቤታ በቃ። ካሁን በኋላ ስግጥ ፍምስ ከማለት ጠንቀቅ በል። አሁንም ስግጥ ፍምስ በሉ ካልከን እኛ ማለታችን አይቀርም። አንተ ትታሰራለህ፣ እንሰግጣለን። ስለዚህ የሚያሳስርን ነገር ጠይቀን አለማድረግ በቃ። ጃኒም ተፈታች። አይ እንግዲህ ታዲያ አንዱን ፈታው አንዱን አይተው እኮ ተፈታች። በቃ ያስሊ ተፈታ። ለእኛ ፔሬድ እንትን ይሆናልን፣ ሰላማዊ ሰልፍ ይወጣልን። ማን ነበር ስሙ? ቀይ ቀሚስ የለበሰው ተፈታ። ለእኛ ለፔሬዳችን ሰልፍ ይወጣልን ልጅ ቀይ ቀሚስ ለብሶ አልተፈታ። ጆሲዬ ፔሬዱ ሳይመጣ ለምን አይፈቱትም? ሞዴስ ይዞ ነው የገባው። የኔ ጌታ ቢፈቱት ጥሩ ነው። ካልጠፋ ነገር በዚህ ምድር ላይ ለሴቶች መብት እስቲ ለመደፈር መብት ቢሆን ጥሩ። ለፔሬዳችን ሰልፍ ይወጣል ቀይ ልብስ ለብሶ። የኔ ጌታ እስር ቤት ገባ። ከዚህ በኋላ ሚስት ራሱ ቢኖረው የፔሬዷ ቀን ጠፍቶ ነው የሚያድረው። ለዚህ ብዬ ስንት ስቃየው ብሎ ደግሞ ሀያቱ አርጅተዋል። ፔሬድ አየውም ነበር። በምን ትዝ ብሎት ነው የሴቶችን መብት ብሎ መታገል ሲገባው? ሀያቱ ባጤ ሚኒሊክ ጊዜ ፔሬድ ያቆሙ ናቸው። ተፈቷል። አጣሪ ቀድመሽ ቢፈታም ባይፈታም ለቤት ያውቃ። ለእኛ ብለን የታሰርከው ነው ያልኩት። ጆሲ ለእኛ ብሎ ነው የታሰረው። ይህኔ ጌታ ለሴቶች መብት ቪዲዮ ሰርቷል። አሁን ምን ብሎ ነው? ሁለተኛ የለመደኝም አለ። እንኳን ተፈታ። ሞጣ ይወድሻል።